ሰላም ጤና ይስጥልኝ ውድና የተከበራችሁ በዓለም ዳርቻ የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞቼ እንዴት ናችሁ? ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሰብስክራይብ አድርጋችሁ ደግሞ ለምታበረታቱኝ እጅግ በጣም አመሰግናለሁ። ዛሬ ያመጣሁላችሁ ቪዲዮ ለኩላሊት ጠጠር ምን መጠቀም አለብን፣ ኩላሊት ጠጠር ላለብን ሰዎች እንዲሁም ደግሞ ኩላሊትን ባይኖርብን ማንኛውም ሰው የሚጠቀመው ኩላሊት ጠጠር እንዳይፈጠር ይረዳናል። በተለይ ቁመን ለምንውል፣ በጣም ስራ ለሚበዛብን፣ እረፍት ለማናገኝ፣ የተወሰነ ሰዓት መቀመጥ ለማንችል ይህ የበግዶናዝ ውሃውን እያፈላን መጠጣት በጣም ቆንጆ ነው። በግዶናዙን መጀመሪያ ጥብ ታረጉታላችሁ። እንደዚህ ጥብ ካደረጋችሁ ካጸዳችሁት በኋላ 2-3 ደጋግማችሁ ማጠብ አለባችሁ። በንጹህ ውሃ፣ ንጹህ መሆን አለበት። ለምን የሚጠጣ ነው። ከነግንዱ ነው የምታፈሉት ማለት ነው። ከነግንዱ ጽድት ካረጋችሁ በኋላ ከነግንዱ በእጃችሁ ጭብጥ አድርጋችሁ ይበቃችኋል። በብዛት ሳይሆን ለ1 ሊትር ውሃ በእጃችሁ እንደዚህ ጭብጥ አድርጋችሁ መጨመር፣ ከፈላ ውሃ ላይ ማንተክተክ ማለት ነው። ለ20 ደቂቃ ታንተከትኩታላችሁ። 1 ሊትር ውሃ በቀን የበግዶናዝ ውሃ መጠጣት። ታንተከትኩትና አጥላችሁ ውሃውን መጠጣት እና በሽንት መልኩ ጠጠሩ ይወጣልናል ማለት ነው። በጣም ቆንጆ ነው በግዶናዝ ማለት ነው። ማንኛውም ሱፐር ማርኬት ይገኛል በግዶናዝ። ማንኛውም ሱፐር ማርኬት ብትሄዱ ታገኙታላችሁ ማለት ነው። እና በጣም ቆንጆ ነው። ለጤንነታችን በጣም አሪፍ ነው። እንዲሁም ደግሞ በውሃው መልኩ መጠጣት ካልቻልን እንዲሁም በግዶናዙን ክትፍ አድርገን በሰላጣ መልኩ ራሱ መመገብ በጣም ቆንጆ ነው። የበግዶናዝ ቅጠል መመገብ ለጤንነታችን በጣም አሪፍ ነው እና ኩላሊት ጠጠር ላለባችሁ በተለይ በጣም አሪፍ ነው። እንዲሁም ደግሞ ኩላሊት ጠጠር ባይኖርብንም እንደዚሁ ብንጠቀመው በጣም ቆንጆ ቅጠል ነው። ተጠቀሙት ውዶችዬ። የጠቀመኝን ነው ለእናንተ ያስተላለፍኩት። ይህን ይመስላል በግዶናዝ ግንዱ እና ሀሪፍ ነው። ተጠቀሙት። በቀን የበግዶናዝ ውሃ በቀን 1 ሊትር መጠጣት። 1 ሊትር ውሃ ታፈሉና የምጨምሩት ቅጠል ደግሞ 1 ችቦ እንደዚህ በእጃችሁ ጭብጥ አድርጋችሁ ማለት ነው።